ሴት ልጅ ከሀገር ወጥታ ስራ መስራት እንዴት ይታያል? እሺ እንደ ኢስላም የማስተዳደር ኃላፊነት ያለበት ባል ነው፣ ሚስት አይደለችም። እንደ ኢስላም የማስተዳደር ኃላፊነት ያለበት አባት ነው። እንደ ኢስላም ማስተዳደር ያለበት ወንድም ነው። ሴት ልጅ እስከተባለ ሴት ልጅ ሰርታ ታምጣ አልተባለም በፍጹም። ሴት ልጅን እንድትደክም እንድትለፋ አይደለም። አላህ ስብሐነ ወተዓላ አደምን ገና ሲፈጥረው ለሰው ልጆች አባት መጀመሪያ የመስራትና የመድከም ኃላፊነት በአንተ ላይ ነው የማደርገው ብሎታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደም ሆይ አለው ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ገና ጀነት ሲያስገባው ይሄ ሰይጣን ለአንተና ለሚስትህ ጠላታችሁ ነው አለው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከጀነት እንድትወጡ እንዳያደርጋችሁ ከኔ ትእዛዝ ወስውሶ ከወጣችሁ አንተ ትለፋለህና አለው። መልፋትን መድከምን ጥሩ ግሩ መስራት ማብላት ያለበት አባት እንደሆነ ባል እንደሆነ ገና ከሰዎች መጀመሪያ ረፍትና ይህን አላህ ስብሐነ ወተዓላ አሳውቆታል። የሰው ልጅ የመጀመሪያውን ሰው። ዛሬ ላይ ግን ተቃራኒ ሆኗል። ኒዛሙ ስርዓቱ ተቀይሯል። ሚስት የውጭ ጉዳይ ሚኒስቴር ሆናለች፣ ባል የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ እሱ ቤት ተቀምጦ ሚስት እየሰራች ትልካለች። ምንዛሬ ስንት ገብቷል እያለ እየጠየቀ ጓደኞችን፣ ከዚያ በኋላ የምትሰራው 2000 ድርሃም ወይ 2000 ሪያል ከሆነ አሁን 42 ብር ገብቷል፣ 42 ገባል፣ 43 ገባ፣ ያንድን ይመተዋል። ከዛ ገንዘቡ አምጪ ይላታል። የት አደረግሽው? በእኔ ኒካ ስር ነሽ እኮ ማምጣት አለብሽ። ሴት ልጅ ታስተዳድር አልተባለም በቁርአንም ሆነ በሐዲስ ላይ ወጥቶም የለም። ሰርቶ ማስተዳደር ያለበት ባል ያ ጀማዓ። አላህ በቁርአን ላይ ምን አለ? አርጃሉ ቀዋሙነ ዐለ ኒሳ፣ ወንዶች የሴቶች አስተዳዳሪዎች ናቸው አለ። ባል ሚስት አይደለም ያለው። ወንድ በጥቅሉ እንዳው አባትም ሆኖ እሱ ነው ሊያስተዳድር የሚገባው፣ ባልም ሆኖ እሱ ነው ሊያስተዳድር የሚገባው። ወንድምም ከሆነ እህቱን ማስተዳደር ያለበት እሱ ነው። አላህ ዝም ብሎ በከንቱ ይመስላችኋል? ለወንድ ልጅ አንድ የሚደርሰው ለሴት ልጅ አንድ ሁለት የሚደርሰው ለወንድ ልጅ ግማሽ እጥፍ የተሰጠው 2 እጥፍ ለወንድ ይሰጣል፣ ለሴት ግማሽ ይሰጣል። ለምን? ዝም ብሎ በከንቱ አይደለም። እህቱን የማስተዳደር ኃላፊነት ስለተጣለበት ነው። ያ ግማሹ የሱ ሲሆን፣ ግማሹ ደግሞ እህቱ የሆነ ነገር ብትሆን ልክ እንደ ኢንሹራንስ ውሰዱት። እንደ ምሳሌ ማለት ነው። ኢንሹራንስ ይቻላል እያልኩኝ አይደለም። እንደዚያ ብላችሁ ውሰዱት። በእህቱ ላይ ኃላፊነት ስለተጣለበት ነው ግማሹን እጥፍ ተደርጎ የተሰጠው። ሊዘከር ሚስሉ ሐዚል ኡንሰይን የተባለ ታቻለ አይደል? ኢማሙ አሕመድ ምን አለ? እህት የሆነ ነገር ቢያስፈልጋት አባትና እናት ከሌላቸው ያንን ለማድረግ ወንድሟ ካለው ከሱ የመስጠት የመቀበል ኃላፊነት መብት አላት። እሱም የመስጠት ግዴታ አለበት ይላሉ። እህት ግን ወንድሟን የመረዳትስ ግዴታ አለባት ወይ የለባትም? ያን ጥፋት ወስድም ማፍራሳስ አትወስድም። እንደ አጠቃላይ የማስተዳደር ኃላፊነት ያለበት ወንድ ልጅ ነው፣ ባል ነው እንጂ በፍጹም ሴት ልጅ አይደለችም። ወጥቶ ሰርቶ ማምጣት ያለበት ባል ነው። ታቻለ። አሁን ግን የስርዓቱ ተቀይሮ ሴት ነች ወጥታ ሰርታ የምታመጣው። ለዚያም ያንን ሰርታ ሙሉ ካለመጣች ይቆጣታል እኮ። ይሄ ኢትዮጵያ የተለመደ ነገር ነው። ወላሂ ሊስተካከል ይገባል። ምናልባት የሌሎችን አይታቸዋል። ባንጋሊዎች ሚስቶቻቸውን ይልካሉ፣ አያደርጉትም። ፓኪስታን ሚስቱን ይልካል። ምናልባት ሳኡዲና ዱባይ የምትኖሩ ሰዎች ታውቋቸዋላቸው። ቢሞቱ አይልኳቸውም። እነሱ መርት መተው ሰርተው ትንሽ ደሞዝ ናቸው የሚቀበሏት። ከዛች ላይ ለሚስቶቻቸው ለልጆቻቸው ይልካሉ እንጂ እዚህ ሚስቶች ወጥተው እንደዚህ ሂጅና ስሪ ብሎ አያመጣም። የእኛ ግን የተለየ ነው። ኢትዮጵያ ወንድ አይመጣም። እዛ ሴት ቁጭ ብላ የዚህ ሳኡዲ ትሰራለች፣ ምን ትላለች ምናምን፣ ከዛ በኋላ ትልካለች። እና ይህ ስርዓት ይቀየር። ወንድ ልጅ ተነስ፣ ስራ፣ አትተኛ፣ አታንቀላፋ። እሺ እሱ ወደ እኔ ጥያቄ ሲሄድ ስላስገባኸኝ አመሰግናለሁ። እንዴት ነው በእስልምና ፀጉርን አበላልጦ መቆረጥ? ቃል ነቢዩ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዘዕ። በየቀኑ ትጠይቃላችሁ፣ በየቀኑ መልስላችኋለሁ። እዚሁ አላችሁ ታዳምጣላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ከቀዘዕ ከልክለዋል። ቀዘዕ ብሎ ማለት ማለት ነው። አልቀዘዕ ሐልቅ ሸዕር በዕضህ ወተርክ በዕضህ ወሑክሙሁ መክሩህ። ፀጉሩን ከፊሉን ምልጥ አድርጎ ላጭቶ ከፊሉን መተው። ምናልባት ህፃን እያላችሁ ጋሚ ቁርጥ ተቆርጠ ታውቃለህ? አባትህ ላጭቶ ያውቃል? እዚች ላይ ትንሽዬ እንደ ክርስቲያን ማን ነው ሮናልድ ብራዚል አይታችሁ ጋር ሌላውን ምልጥ ያደርጉና የሆነ ቦታ ይተውታሉ። መክሩህ፣ ይሄ የተጠላ ነው። ነቢ ሰለላሁ ዐለይሂ ወሰለም
የተጠላ ነው ብሎ ተናግረውታል። አንዱን ክፍል ልጭት አድርጎ ሌላውን መተው መክሩህ ነው፣ የተጠላ ነው። خلاص እሺ። ታይ ደግሞ የአንተ ጸጉር ተበላለጠ ይመስላል። አሁን የተናገርኩት ሐዲስ ምን አልኩ? የደገማ መክሩህ ነው የተጠላ ነው ያልክ። ሁክሙን ሳይሆን እሱ ሁክም ነው ያዳመክ አይደለም ማለት ነው። ሐዲሱ ምን ይላል? አንዴ ደጋመልኝ እስኪ። ከኔ ጋር አይደለም ግን እኔ ጋር ነህ። እዚህ ጋር አንተ ሐዲሱ ጋር ግን አይደለም። قال النبي صلى الله عليه وسلم نهى رسول الله صلى الله عليه وسلم عن القزع يا الله ملكتني النبي صلى الله عليه وسلم كقزع كالكلوان قزع مالت حلق الشعر بعضه وترك بعضه يسافرون كافلون لاجتو من لتادرقو كافلون نتو يا የኔ ጸጉር ግማሹ ልጭት አድርጌ ግማሹን ከተውኩት ወይንም ያንተ ወይንም ማንኛውም ሰው ሊሆን ይችላል። ይሄ መክሩህ ነው። ይሄን አላደርግም። ይሄን አላደርግም። አይ ለጥያቄለ አይሽ አንተ ኖርማል ነው አሁን የተቆረጥከው? ቪዲዮ ክፈት እስኪ። አይከፍትም። ለምን አይከፍትም? አንድ ሺህ አልገባ። ሰላም እንኳን አደረሳችሁ ሙስሊሞች፣ ማንተም እንኳን አደረሳችሁ። እሱ ጥያቄ ነበር። ደረስን አልደረስን እኮ በዓሉ አንድ ቀን ይቀራል እና እንትን ሰዎቼ ማለት ነው እንትን ለሰላት አይሄዱም። እኔ ለብቻ ልሄድ ደግሞ በጣም መስጊዱ በጣም ሩቅ ነው ማለት ነው። ቤት ብሰግድስ? እሺ ስንት ሰዓት ነው የምሰግደው? ይቻላል። መስጂድ መሄድ ያልቻለ ሰው ወይንም የሶላት ልዒድ የሚሰገድበት ሜዳ መሄድ ያልቻለ ሰው እንትን ማለት ቤት መስገድ ይችላል። አሰጋገዱን ቅድም ስናገር ነበር። እድገምንሽ አሰጋገዱን ወይስ ታውቂዋለሽ? አላውቀውም፣ አልሰማሁም፣ አልነበርኩም። አሰጋገዱ እንዴት ነው? ተክቢረት ልኢሕራም ትላላችሁ። የመጀመሪያ አላሁ አክበር ብላችሁ ከዚያ በመቀጠል 6 ተክቢራዎችን ትላላችሁ። ይሄ የመጀመሪያው ተክቢራ ነው። በመጀመሪያ ንያ ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ስላሉ ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ነው። ሰውየው ደግሞ የነየተውን ያገኛል አሉ። ንያ መገኛ ቦታ ታዲያ የት ነው? አብዛኛው ሰው ንያ አንደበት ላይ ይመስለዋል። ያ ማለት ጌታ ያላህ ሆይ አሁን ሶላትን እሰግዳለሁ ምናምን ብላ ይሄን ማለት አይጠበቅባቸውም። አንየቱ መሐሉሃ አልቀልብ ወተለፍዙ ቢንየት ቢድዓ። ንያ መገኛ ቦታዋ ልብ ላይ ነው። ንያ ማለት እና አስለን እንደ መሰረቱ ትርጉሙ ምንድን ነው? አልቀስዱ ፊል ቀልብ ማለት ነው። በልብ ማሰብ ማለት ነው። ቦታቸው አለ በልብ ማሰብ። ስለዚህ የዒድ ሶላትን እንደምትሰግዱ በልባችሁ ታስባላችሁ። ከዚያ በኋላ ተክቢረቱል ኢሕራም አላሁ አክበር ትላላችሁ። ከዚያ በተከታታይ ስንት ጊዜ? 6 ጊዜ ተክቢራ ትላላችሁ። 6 ጊዜ ተክቢራ የምትሉት ከተክቢረቱል ኢሕራም በኋላ ነው። የመጀመሪያው ረካ ማለት ነው። አላሁ አክበር ካላችሁ በኋላ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በአጠቃላይ ስንት ይሆናል? በአጠቃላይ ስንት ይሆናል? ከተክቢረቱል ኢሕራሙ ጋር 7 ማለት ነው። ሁለተኛው ተክቢር ሁለተኛው ረካ ላይ ደግሞ ልክ ከጀልሳ በይነ ሰጅደተይን ከስጁዶች መካከል ከተቀመጣችሁ በኋላ ስትነሱ ወደ ሁለተኛው ረካ አላሁ አክበር ካላችሁ በኋላ አሁን ደግሞ በተከታታይ 5 ጊዜ በአጠቃላይ ስንት ይሆናል? 6 ማለት ነው። هذا ما أفتى به الإمام عبد العزيز بن باز رحمه الله تعالى። እሺ ስንት ሰዓት ነው ያን የምሰግደው? ከሱቢ በኋላ ስንት ሰዓት? በየትኛውም ሰዓት ልትሰግዱ ትችላላችሁ። ከሱብሒ በኋላ ቢሆን መስገድ ይቻላል። ትንሽ ቆየት ብላችሁ ወይም ደግሞ ፀሐይ ከወጣ በኋላ ቢሆንም ችግር የለውም። ሳይወጣ ቢሆን መልካም፣ ከዚያም በኋላ ቢሆን ይቻላል። ሰዎች እንደሚሰበሰቡበት ተጨባጭ ነው። በዚያ ነው የሚሆነው። ቤቱ መስገድ የፈለገ ሰው ግን በየትኛውም ሰዓት ሊሰግድ ይችላል። ራችሁ 2 ረካ ነው። የመጀመሪያው ረካ ላይ ሰቢሕ እስመ ረቢከል አዕላ፣ የሁለተኛው ረካ ላይ ደግሞ ሀል አታከ ሐዲሱል ጋሺያ። ይህን ያላወቀ ሰው ደስ ያለው መግባት ይችላል። እሺ፣ ሰላም አለይኩም ወራህመቱላህ። እሺ፣ ጀዛኪላህ አላህ ይጠብቅ። አውርድ